ቱርካን ሩቻንን ደምንባ በማስለቀስ ተበቀለቻት። ሙስጠፋ ዳሪያን እንደሚያፈቅራት ነገራት። ቱርካን ማህፀኗ ጉድ ሰራት። ዳሪያ ቀለበት አሰረች። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ ዛሬ ወፍ ጎጆ ድራማን ክፍል 106ን ይዤላችሁ መጥቻለሁ። ለፕሎት ቤተሰብ አዲስ የሆናችሁ ሰብስክራይብ ምትለውን በመጫን ቤተሰብ ይሁኑን። በተጨማሪም ይህን ቪዲዮ ላይክ ማድረግ፣ ሀሳብ አስተያየታችሁንም በኮሜንት ማስቀመጥ እንዳትረሱ እያልኩ አሁን ወደ ድራማው እንሄዳለን። የሶመርና የቱርካን ነገር ከድጡ ወደ ማጡ ሆኗል። ቱርካን ሚስጥር ብላ በደበቀች ቁጥር እሱ እየደረሰባት ጥል ብሶባቸዋል። የኩላሊት ታማሚዋ የፋቲ ልጅ የዶኑሽ የስጋ እህት ፈሪዴ ለሕክምና መታ የቤታቸውን መልክ ቀይራ ፍቅር፣ ደስታና ሳቅ በቤት ውስጥ ነግሷል። ችግሩ ግን ከዶኑሽ ፍቅረኛ ሰርዳር ፍቅር ይዟታል። ፈሪዴ ስለ ሰርዳርና ስለ ዶኑሽ ግንኙነት ምንም የምታውቀው ነገር የለም። ሰርዳርን ሌት ተቀን ማሰብ ብቻ ሆኗል ስራዋ። ትዝታችንን በቤታችን ብለው ፈሪዴ ባመጣችው ካሜራ ነስሪንና ታላቅ ሩቻን ልብስ ተቀያይረው ድራማ እየሰሩ ሲዝናኑ ዋሉ። በልጅነታቸው ያላዩትን ጨዋታ አሁን በስተርጅና እየቦረቁበት ነው። ሲቪ ላይ አንድ የስልክ ጥሪ ደርሳታል። ሄሎ እየሰማሁኝ ነው ስትል በስልኩ ውስጥ ያለው ሰው ሲቪ ላይ አይቫልክ መጥቻለሁ ባላት ጊዜ ሲቪ ላይ በድንጋጤ ስልኩን ትዘጋዋለች። ሰውየውም በድጋሚ ይደውላል። ሲቪ ላይ ግን የባሱን የስልኩን መስመር ትነቅለዋለች። የእጅ ስልኳ ይጠራል። ወዲያው ታነሳና ከኔ የምትፈልገው ምንድነው ንገረኝ እስቲ እያለች ጮኸች። በአሁኑ ግን ኦዛር ነበርና የደወለው። ደንግጦ ሲቪ ላይ ሲላት ኦዛር ለምንድነው በአዲስ ቁጥር የደወልክልኝ አለችው። ለመረጋጋት እየሞከረች እሱም በድርጅቱ ስልክ ነው የደወልኩልሽ። ቆይ ለምንድን ነው የጮሽው? ድምፅሽም እኮ ልክ አይደለም ብሎ ሲጠይቃት ሲቪ ላይ አይ ምንም አልሆንኩም ብላ ልትዋሸው ብትሞክርም ኦዛር ግን ሲቪ ላይ ምንድነው ብሎ እንድትነግረው ገፋፋት። እሷም በመጨረሻ እንባ እየተናነቃት ነገረችው። እዚህ ነው መጥቷል የድሮ ባሌ አለችው። ኦዛርም ሲቪ ላይ እባክሽ ተረጋጊ እያለ ሊያረጋጋት ሞከረ። እሷም ሙስጠፋ እዚህ እንደመጣ ካወቀ አይለቀውም፣ ይገለዋል። እባክ መጥፎ ነገር ይፈጠራል፣ በድጋሚ ልጄን አጣዋለሁ እያለች አለቀሰች። ኦዛርም ሲቪ ላይ አድምጪኝ፣ ቤት ነሽ አይደል? በቃ መጣው ስመጣ እናወራለን ብሏት ወደ እሷ ገሰገሰ። በቅርቡ የምትሞሸረው ሰራተኛቸው አይላና ቱርካን እቃ ሊገዙ ከቤት ይወጣሉ። እነ ነስሪን ጋር እብደቱ ቀጥሏል። የሜሱትን ህልም እውን እናድርግ በሚል ሰበብ ሩቻንና ነስሪን ማንነታቸውን ተቀያይረው ድራማ እየሰሩ እየተደሰቱ ነው። ሜሱትን ጨምሮ ሁሉም ፍጹም ተደስተዋል። ሩቻን ነስሪንን ስሚ ልጆቼን በፍቅር ነው እሺ ተንከባክቤ ያሳደግኳቸው። አስተማሪዋ ነስሪን በትምህርት ቀልድ አታውቅም ብላ ታሳቀቻት። ነስሪንም እንደ ሩቻን በመምሰል የኔ መቤት ፊትሽ እኮ የቆመችው ሩቻን ኮርማን ናት፣ እኔም እናት ነኝ፣ ይህንን በፍጹም ልፈቅድ አልችልም እያለች ድራማውን አሰፋቸው። ከዛም አይ በቃ ይበቃናል ልጆች፣ በቃ ከዚህ በኋላ አጃጃላችሁን እኮ እያሉ ተሳሳቁ። እቺ ፍቅር የሆነች የፋቲ ልጅ የማታሳየን የለም። ሩቻንን ግጥም አድርጋ ትስማታለች። ሩቻንን ማንም እንዲስማት አያውቅም። ሩቻን በድንጋጤ ልቧ ሊወጣ ደርሷል። ሜሱትን መጥቶ ይስማታል። ሩቻን በህይወቷ እንደዚህ ተደስታ የምታውቃት መስልም። ዛሬ ለሁሉም አዲስ ታሪክ ነው። ኦዛር ወደ ሲቪ ላይ ቤት እየሮጠ ሲገባ አይቶት የሩቻን ሹፌር ለሩቻን ይደውልላታል። ሩቻንም የኦዛርን ሲቪ ላይ ቤት መሄድ ስትሰማ ደስታዋ ሁሉ በአንድ ጊዜ እንደጉም ተኖ ወደ እሳት ነበልባልነቷ ትመለሳለች። በንዴት አሁንም አልበቃውም ብላ ጮሃ ወደ ውጪ ተስፈነጠረች። ነስሪን ግራ ገብቷት ወይዘሮ ሩቻን ምን ተፈጥሮ ነው? ወይዘሮ ሩቻን እባክሽ አንድ ጊዜ ቁሚ ቆይ እያለች ተከተለቻት። ሩቻን እሳቷን እነ ነስሪን ላይ ሳይቀር መጥፋት ጀመረች። አዋረዳቸዋለሁ፣ በሰው ሁሉ ፊት ዋጋቸውን ካልሰጧቸው እኔ ሩቻን ኮርማን አይደለሁ፣ ከፖሊሶች ጋር ሄጄ አዋረዳቸዋለሁ። ከዚህ በላይ የማጣው ነገር የለም።
እያለች ስታ ልብሷን እንኳን ሳትቀይር ወደ መኪናዋ ሮጠች። ነስሪንም ወይዘሮ ሩቻን ኧረ ተይ ወይዘሮ ሩቻን በፈጣሪ ወይዘሮ ሩቻን እያለች ኮቷን እንደያዘችላት ተከተለቻት። ኦዙር ሲቪላይ ቤት ገብቶ እየተወያዩ ነው። ይሄን ሁሉ ካደረገሽ በኋላ ቆይ እንዴት እዚህ ለመምጣት ደፈረ ብሎ ጠየቃት። እሷም ሁሉም ነገር ያበቃ መስሎኝ በሰላም መኖር ጀምሬ ነበር። በቃ ሙስጠፋ በድጋሚ እስር ቤት ሊገባብኝ ነው፣ ወይኔ ልጄ እያለች ታለቅሳለች። ኦዛርም ተረጋጊ፣ ያን ያህል ቀላል አይሆንለትም። ስልክ ቁጥሩ አለሽ? ስሙስ ማን ነው ብሎ ጠየቃት። እሷም ባታላርጅን እንደሚባልና ስልክ ቁጥሩንም ነገረችው። ኦዛርም በቃ ስለሱ አጣራለሁ አታስቢ ብሏት ወደሚያውቀው ፖሊስ ስልክ ደወለ። ሄሎ ኮሚሽነር። እነ ቱርካን እቃ ገዛዝተው በአዲሱ መኪናዋ ሊሄዱ ሲሉ ቱርካን ሳታው ከኋላ የቆመው መኪና ትንሽ ገጨት ታደርገዋለች። ሰውየውም ከመኪናው ወርዶ ገጨሽኝ ብሎ ይቀውጠዋል። ምንም እንኳን ቱርካን የሚያወጣውን ልክፈልህ ብትለውም ሰውየው ግን ሀገር ይያዝልኝ እያለ ሲያስቸግራቸው አይላ ወደ ሶመር ትደውልለታለች። ሶመር ጉዳዩን እንደሰማ እየበረረ ይሄዳል። ነስሪን ከሩቻን ጋር መኪና ውስጥ ገብታ ሩቻንን ለማረጋጋት እየሞከረች ነው። እባክሽ ወይዘሮ ሩቻን እባክሽ ተረጋጊ፣ የሆነው እኮ አንዴ ሆኗል፣ እባክሽ አታስቢ። እስኪ ሶመር በጋዜጣው ላይ ይህንን ጉድ ሲያይ ምን ያህል እንደሚጎዳ ይታይሽ። እንደው እባክሽ ከኦዛር ጋር አውሩና በንግግር ችግራችሁን ፍቱት። እባክሽ ልለምንሽ፣ እባክሽ በፈጠረሽ፣ እባክሽ ዝም ብለሽ ጎጆሽን አታፍርሺው እያለች ተማጸነቻት። ሩቻንም ቤቴንማ በስሜት ተጉዤ አላፈርስም፣ አየር ልቀበል ቆይ ብላት ከመኪናዋ ወርዳ ወደ ባህሩ ዳርቻ መራች። ነስሪን ውዴ እኔን ማንም አይወደኝም ነበረ። እናቴ፣ አባቴ፣ ወንድሞቼ ማንም። ልጅነቴን ክፍሌ ውስጥ ነበር ኩርምት ብዬ በለቅሶ ያሳለፍኩት። ከዛ ከኦዛር ፍቅር ያዘኝ፣ እሱ ደግሞ ከሲቪላይ። እርሷን ቆንጆ እኔን ቀፋፊ ብለው ይዘብቱብኝ ነበር። ከዛ አለባበሴ ተቀየረ፣ አነጋገሬ፣ አረማመዴን ሁሉ ቀየርኩ። ከዛ በኋላ ሴት ብለው በስሜ መጠራት ጀመሩ እያለች ሳቀች። ነስሪንም ወይዘሮ ሩቻን ምንድን ነው የሚያስቀሽ ብላ ስትጠይቃት ልክ ሳይሽ እኮ ራሴን መስታወት ፊት ቆሜ ማይ ነው የሚመስለው አለቻት። ከዛም ድብርትና ብስጭቱን ትተው መሳቅ ጀመሩ። ቱርካን መንጃ ፍቃድ ሳይኖራት ስታሽከረክር ስለነበረ ጉዳዩ ይበልጥ ከሯል። ሶመር ሰውየውን አንቆ መኪናው ላይ ይለጥፈውና እስቲ የታል መኪና ይሄ ተጎዳው ዝም ብለ የምታካብደው ብሎ ሊደበድበው ሲል እነ ቱርካን ለምነውት በመከራ ያስለቅቁታል። ሰውየው ከሄደ በኋላ ሶመር ቱርካንን ትራፊክ ፖሊስ ቢይዝሽስ? መንጃ ፍቃድሽ ሳይደርስ ለምንድን ነው መኪና ይዘሽ ወጣሽው? ለአመታት ትታሰሪ ነበር እኮ ብሎ ሲቆጣት ቱርካን ይቅርታ ጠየቀችው። ደህና ነሽ ግን ብሎ ሲጠይቃት ስለኔ ተጨንቀህ ነው እንዴ አለችው። ሶልቾክ የቱርካንን መኪና ይዞ ከአይላ ጋር ሲሄድ ሶመርና ቱርካን አንድ ላይ ይሄዳሉ። ምሽት ላይ ፌሪዴ ዶኑሽን እህቴ ሰርዳር ናፈቀኝ እባክሽ አገናኘኝ ስትላት ዶኑሽ እሺ ትላታለች። ፈሪዴም ተጠምጥማባት ታመሰግናታለች። ሰርዳር ከዳሪያና ከሙስጠፋ ጋር የምሽት ክበብ ውስጥ ፈታ እያለ ነው። ሙስጠፋ ዳሪያን ማናገርሽ ነገር አለ ተከተይኝ ብሏት ወጣ። የነሩቻን ቤት የአይላና የኢርፋኔ ቀለበት ስነስርዓት በሳዲቅ መሪነት በልዩ ሁኔታ ይደረጋል። የአይላ አሮጊት እናት ግን ሲበዛ ጥቅመኛ ናት። የባጤ ቋጡን ስለ ሀብትና ንብረት ክፍፍል እየዘላበደች የሁሉም ሰው ደስታ በአንድ ጊዜ አጥፍተዋለች። ሙስጠፋ ለዳሪያ እናትሽ ሁሉንም ነገር አውቃለች፣ ዛሬ ቤት መታ ነበረ፣ ካንቺ እንድርቅ አስጠንቅቃኝ ነው ሄደችው ብሎ ነገራት። እሷም ለዚህ ነበር ቀኑን ሙሉ ስልክ ሳታነሳልኝ የዋልከው? አሃ ስለዚህ እንድንለያይ ስታስብ ነበር ማለት ነው የዋልከው? እንደፈለክ በቃ ልቀቀኝ አሁን ብላ ተመናቅራበት ስትሄድ ዳሪያ ቆይ ዳሪያ አፈቅርሻለሁ አላት። እሷም ደንገጥ ብላ ከቆመች በኋላ መለስ ብላ ስለዚህ በፍቅር እንለያይ እያልከኝ ነው? በል በቃ አሁን ልሄድበት አለችው። እሱም ዳሪያ ወድሻለሁ፣ ካንቺ መለየት አልፈልግም ብሎ አቀፋት። እሷ ግን ሙስጠፋ በቃ ተወኝ ብላው ሄደች። በእናቷ ክፉ ንግግሮችና ቀልቃላነት ያፈረችው አይላ ተደብቃ ስታለቅስ ሩቻን መታ ታጽናናታለች። ሁሉም ከሄዱ በኋላ ሶመር የሚለበስ ብርድ ልብስ ይዞ ሶፋው ላይ ሄዶ ይተኛል። የሶመርና የቱርካን ፍቅር መሃል ንፋስ ገብቷል።
ጠዋት ላይ ሶመር ከሩቻንና ኦዛር ጋር ለቁርስ ተቀምጠው ስለ ስራ እያወሩ እያለ ኦዛር ስልክ ይደወልለታል። አቶ ኦዛር ምን ፈልገ ነበር የደወልከው አለው። ኦዛርም ትላንት ደጋግሜ ስደውልልህ ነበር ግን ስልክ አላነሳህልኝም አለው። ባታልም ምን ፈልገ ነበር የደወልከው ብሎ በድጋሚ ጠየቀው። ኦዛርም አላወከኝም ማለት ነው፣ እኔ ኦዛር ኮርማን እባላለሁ ብሎ ራሱን እያስተዋወቀ ወደ ውጭ ወጣ። ሩቻንም ምንድነው አባት ማንን ነው የሚያስጠነቅቀው ብላ ሶመርን ስትጠይቀው ስራ ሊሆን ይችላል እማዬ አላት። ፌሪዴ ዶኑሽን ጸጉሬ እንዴት ነው አምሮብኛል አይደል ብላ ስትጠይቃት አንቺ ሁሌም ቆንጆ ነሽ ፌሪዴ ብላ መለሰችላት። ሙስጠፋ ሲመኘው ለኖሮ ቀን ዘንጦና አምሮበት እየተዘጋጀ ነው። እናቱ መርቃ ትሸኘዋለች። ቱርካን ለእርግዝና ምርመራ ሆስፒታል ናት። ሚኔ ከስነ ልቦና ባለሙያ ጋር እቤቷ ናቸው። ሶመር በር አንኳኩቶ ሲገባ ግራ ይጋባል። ሰውየውንም እዚህ ምን እያደረክ ነው ብሎ ይጠይቀዋል። ሰውየውም ሰላም አቶ ሶመር፣ ሚኔ ስላንተ ነግራኛለች፣ የስነ ልቦና ባለሙያ ነኝ ይለዋል። ሶመርም እሺ እኔም እርዳታ ያስፈልገኛል ብሎ አብሯቸው ይቀመጣል። ሚኔ እኔ ኪራዝን ይሻት አየር ልቀበል ብላ ሁለቱን ለብቻቸው ትታ ትወጣለች። ሩቻን ምን ስለሆነ ነው ከኤምኬ ዕቃ አቅራቢ ድርጅት ጋር የ10 ዓመት ኮንትራክት የምንፈራረመው ብላ ስትቀውጠው ሶልቹክ ይሄ አቶ ዙር ትዕዛዝ ነው እመቤት ሩቻን ብሎ እያስረዳት እያለ ስልክ ይደወልላታል። ወይዘሮ ሩቻን የኤምኬ ሎጂስቲክ ድርጅት ባለቤት መጥቷል ላስገባው ብላ ጸሐፊዋ ስትጠይቃት ሩቻን አስገቢው ትላታለች። ሙስጠፋም ሱፉን ገጭ አድርጎ በፈገግታ ወደ ውስጥ ይገባል። ሩቻን በግራ መጋባት እዚህ ምን ታደርጋለህ ሙስጠፋ? አሁን ትልቅ እንግዳ እየጠበቅኩ ነው፣ ስብሰባ አለብኝ ሂዱጣ ስትለው ሙስጠፋም ደረቱን ነፍቶ ስብሰባሽ ከኔ ጋር ነው ወይዘሮ ሩቻን አላት። ሩቻንም አንተን አላውቀህም፣ በላሁኑኑ ከቢሮ ይወጣ ያለብለዛ ጥበቃ ጠራለሁ፣ የድርጅቱን ባለቤት አሁን አስገባው ጥራው ስትለው ከኔ ውጪ የድርጅት ባለቤት የለውም፣ በእኛ ድርጅት በኩል ያቀረብነው የመጨረሻ ዋጋ እሱ ላይ ያለልሽ እና ስምምነቱን ማፍረስ ከፈለግሽ ጠበቃዬን ማናገር ትችያለሽ፣ ይቅርታ ካደረጋችሁልኝ አሁን ሌላ ስብሰባ አለብኝ፣ መልካም የስራ ቀን ብሏት ደረቱን እንደነፋ ወጣ። ሩቻንም በድንጋጤ ክው ብላ ቀረች። እንዴት ይሄ ሊሆን ቻለ ሶልቹክ ብላ ሶልቹክ ላይ አፈጠጠችበት። ሶመር ከሚኔ የስነ ልቦና ባለሙያ ጋር እያወራ ነው። ባለሙያውም እናትህን በጣም ትወዳታለህ፣ ግን በትዳርህ አሁን ላይ ደስተኛ አይደለህም ሲለው ሶመርም አረ ነኝ አለው። ባለሙያውም አይደለህም፣ ራስህን አትዋሸው፣ እዚህ ጋር ለትዳር የሰጠኸውን ነጥብ ተመልከት ለምን ብሎ ጠየቀው። ቱርካን ከምርመራ ክፍል ወጥታ የምርመራ ውጤቷን ስታይ አላመነችም። በአቅራቢያዋ የነበረችውን ነርስ ጠርታ እርግጠኛ ነሽ እርጉዝ ነሽ ነው የሚለኝ? እስኪ በደንብ ይው አለቻት። ነርሷም አዎ ወይዘሮ ሩቻን ውጤትሽ እንደሚያሳየው እርጉዝ ነሽ፣ እንኳን ደስ አለሽ አለቻት። ቱርካን በድጋሚ ማርገዝ ቻለች። ሰርዳር ዶኑሽ በቀጠረችው ቦታ ሲጠብቃት ከፌሪዴ ጋር መጣች። ሰርዳርም ዶኑሽ ብቻሽን አልነበር እንዴ ልትመጪ የነበረው ብሎ ሲጠይቃት ዶኑሽም ፌሪዴ ልታገኝ ትፈልጋለች፣ አብራችሁ ሁኑ እሺ፣ እኔ አባዬ ጋር ደርሼ እመጣለሁ አለችው። እሱ ምን እያደረግሽ ነው? ምን እያልሽ እንደሆነ ግን ታውቆሻል እያለ ዶኑሽን ሲጠይቃት ፌሪዴ በቅርብ ርቀት በአካባቢው ሁኔታና በሰዎቿ አኗኗር እየተደነቀች ቪዲዮ እየቀረጸች ነበር። ዶኑሽም ፌሪዴን ከሰርዳር ጋር ጥሩ ጊዜ አብራችሁ በቪዲዮ አሳልፉ እሺ፣ እኔ አባቴ ጋር ደርሼ በኋላ እመጣለሁ ብላቸው ሳይክሏን እየጋለበች ጥላቸው ሄደች። ምሽት ላይ የኢዝሚር ባህር ዳርቻው ጋር ሙስጠፋና ዳሪያ አብረው ቁጭ ብለዋል። ቸኮሌት በልተው በቸኮሌቱ ልጣጭ ቀለበት ሰርታ ታገባኛለህ ሙስጠፋ ብላ ጠየቀችው። ሙስጠፋም ይሄ ደግሞ ምንድን ነው ብሎ ሲጠይቃት ዳሪያም አልወደድከውም እንዴ አለችው። እሱም በርከክ ብሎ ዳሪያ የልቤ ንግስት በጣም ወድሻለሁ አላት። እሷም በቃ ጥልፋ ከዚህ በላይ ያለውን እንኳን አውቀዋለሁ ብላ እጇን ዘረጋችለት። ሙስጠፋ ይሄ ላስቲክ ቀለበት ነው እና እንደ ልምምድ ቁጠሪው፣ አንድ ቀን እውነተኛውን ቀለበት አድርጌልሽ እንጋባለን፣ ያኔ ማንም ሰው ከኔ አይወስድሽም ዳሪያ አላት። ቱርካን የሕክምና ወረቀቷን እንደያዘች ክፍሏ ውስጥ ሶመርን እየተጠባበቀች ያለ በር ሲንኳኳ ሶመር መስሏት ሶመር እያለች ወደታች ወረደች። ሩቻንን ምን ነው እንደዚህ ሰፋልሽ? ምን እየጠበቅሽ ነው? አይንሽ ሁላ ፈጧል እኮ አለቻት። ቱርካንም ባንቺ ምክንያት መሆን የማልፈልጋትን ሴት ሆኛለሁ አለቻት።
ሩቻንም ሴትዮ ወደ ራስሽ ተመለሺ ስትላት ቱርካን 40 ዓመት ሙሉ ከማይወድሽ ሰው ጋር መኖር አልከበደሽም? አሁንም ተስፋ አትቆርጪም አይደል ወይዘሮ ሩቻን? በጣም ታሳዝኛለሽ ምስኪን። ብቻሽን ቆመሽ እንዳትቀሪ ፈርተሽ ነው አይደል እንዲህ ሁሉ ትግልሽ? የማይፈልግሽን ሰው በእጅሽ ለማስገባት አይደል ይሄ ሁሉ ትግል? ንገሪኝ እስቲ እያለቻት ስታናፋባት ሶመር ከኋላቸው ሆኖ ሁሉንም ሲሰማ ሩቻን ደግሞ እያለቀሰች እያስመሰለች ነበር። ሶመር ቱርካን ብሎ ሲጠራት ቱርካን በድንጋጤ አመዷ ቡን ብሎ ዞረች። ሶመርም እንዴት ነው እናቴን እንዲምትናገሪያት አንቺ? እንዴ ራስሽን ግን ልብ ብለሽ አይተሽዋል? እኔ ላቅሽ አልቻልኩም። ያቺ ምስኪን የድሮዋ ቱርካን የት ሄደች? ቆይ ንገሪኝ እስኪ፣ ቆይ ምን እያደረግሽ ነው ብሎ አንባረቀባት። ሩቻን ሶመር በቃ ልጄ ባክ ተረጋጋ፣ ና ልብስህን ቀይርና እራት እንብላ እያለች የምታረጋጋው መሰለች። ሶመር በቃ እማዬ እኔ ከዚህ በላይ አልችልም እማዬ በቃኝ እናቴ እባክሽ አታልቅሺ፣ እኔ ከማንም በላይ ወድሻለሁ። ከዚህ በኋላ ግን ማንም ሰው እንዲያስለቅስሽም ሆነ እንዲያሳዝንሽ አልፈልግም ብሎ ሩቻንን አቀፋት። እሷም ደረቱ ላይ ልጥፍ ብላ ስቅስቅ ብላ አለቀሰች። ውዶቼ በዚህም የዛሬው ክፍል ተጠናቋል። ይህንን ቻናል ሰብስክራይብ፣ ቪዲዮንም ላይክ ማድረግ እንዳትረሱ። በሚቀጥለው እስክንገናኝ ድረስ ሰላም ቆዩኝ።